መላእክት እመቤታችንን በቤተ መቅደስ ውድስት አንቲ ስብሕት አንቲ ብጽዕት አንቲ እያሉ ሲያመሰግኑ አይሁድ ሰምተው ለምቀኝነት አያርፉምና ዛሬስ የሐና የኢያቄም ልጅ ቤተ መቅደሳችንን ድምፅ ታሰማበታለች፣ ምትሃት ታሳይበታለች ሆነ ብለው በጠላትነት ተነስተው ኑ በእሳት አቃጥለን እንግደላት ብለው ተሰብስበው ሄዱ። ቅጽረ ቤተ ክርስቲያኑ እሳት ሆኖ መላእክት በሐጸ እሳት በኩናተ እሳት እየነደፉ የማያስቀርቧቸው ሆነ። በሀገራቸው መጥቁል የተባለ ጠንቋይ ምትሃተኛ ነበር። ሄደው የማንችላት እንዲህ ያለች ጠላት ተነስታብናለችና እሷን አጥፋልን ብለው ብዙ ከብት፣ ብዙ ልብስ፣ ብዙ እህል፣ ብዙ ወርቅ ሰጡት። እሱም አጠፋታለሁ ብሎ በቀጠረበት ቀን ወርቁ ብሩ ጠጠር ሆነ። ልብሱ ብዕል ቀዶት፣ እህሉ ነቀዝ በልቶት፣ ከብቱን ተህር ፈጅቶት አደረ። ወይኔ የሐና የኢያቄም ልጅ ሳልቀድማት ቀደመችኝ ብሎ ከበረሃ ሄዶ እጁን ቢያጨበጭብ 373 አጋንን ተሰብስበው ምን እንታዘዝህ አሉት። እንዲህ ያለች ጠላት አለች፣ እሷ እንድታጠፉልኝ ብዬ ነው አላቸው። ወዳጃችን አንተማ ስትለን ምን የሚሳነን ነገር አለ? ለእመት ብለነ አውርዱ ሰማየ ናወር ለከ ወለእመት ብለነ ጠብልሉ ምድረ ንጠበል ለከ። ሰማዩን ምድር ምድሩን ሰማይ አድርጉልኝ ብትለን ምን ይሳንናል? ወለ እግዚአብሔርኒ ንኤዝዞ ከመገብር እግዚአብሔርን እንደ ባሪያ እንደ ደንገጥር እናዘዋለን ብለው መንገድ ጀመሩ። እመቤታችን በጸጋ አውቃ ሕርም ሰድቅኤል የሚባል ህቡ ስም አለ። ያንን ብትደግምባቸው መልአኩ ወርዶ አጥፍቷቸዋል። እሱንም ወደ ገሃነም አውርዶታልና እንዲህ